እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ ከግብጽ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ ከእኔ በቀር ሌሎች አማልክት አይሁኑልህ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ አትስገድላቸው አታምልካቸው በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢያት በልጆች ላይ የማመጣ ለሚወዱኝ ደግሞ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና ቁጥር 7 የእግዚአብሔር የአምላክን ስም በከንቱ አትጥራ እግዚአብሔርን ስም በከንቱ የሚጠራ ከበደል አነጻውምና ያለ ሰንበትና ክብር ምን ያለ 10ቱን ትእዛዛት ይቀጥላል ሁለቱን ነው አሁን እዚህ ጋር የምናየውና እኔ ብቸኛ አምላክ ነኝ ከኔ ሌላ አምላክ የለም ከኔ ሌላ አምላክ አታምልክ እንደገናም ደግሞ ስሜን በከንቱ አታንሳ የእግዚአብሔርን ስም በከንቱ የሚያነሳ ምን ይሆናል ከበደል አይነጻምና እንግዲህ ይሄ የሚከበር የሚመለክ እና ደግሞ የሚታወቅ እግዚአብሔር የነገረን ነው ወደዚህ ነው የምንመለሰው ወደ እግዚአብሔርና የእግዚአብሔር ወደ ሆኑት ብለናልና የመጀመሪያው ወደ እግዚአብሔር ነው የምንመለሰው ምጽፉ ካላችሁ ዋናው ወደ እግዚአብሔር መመለስ ነው እንደገና ደግሞ ለብለን ቀዳሚ የሆኑ የእግዚአብሔር የሆኑ ነገሮች ጋር እነግራችኋለሁ አንደኛ ወደ እግዚአብሔር ድምጽ እንመለሳለን በኋላ ሐሳቡን ስለምናመጣ እንጻፍ አንደኛ ወደ እግዚአብሔር ድምጽ መመለስ ዘፍጥረት 3:10 ራእይ 3:20 በኋላ እንገልጸዋለን ጻፉና ወደ እግዚአብሔር ድምጽ መመለስ ሁለተኛ ወደ እግዚአብሔር መንፈስ መመለስ ራእይ 2:7 አካባቢ ሶስተኛ ወደ እግዚአብሔር ፍርሃት መመለስ ምሳሌ 1:7 ሶስተኛ ወደ እግዚአብሔር ቃል መመለስ ዮሐንስ 1:1 እስከ 12 ዕብራውያን 4:12 አራተኛ ወደ እግዚአብሔር እጅ መመለስ ወደ እግዚአብሔር እጅ መመለስ ኢሳይያስ 1:25 ዘጸአት 3:19 አንደኛ ወደ እግዚአብሔር ድምጽ ሁለተኛ ወደ እግዚአብሔር መንፈስ ሶስተኛ ወደ እግዚአብሔር ፍርሃት አራተኛ ወደ እግዚአብሔር ቃል አምስተኛ ወደ እግዚአብሔር እጅ እግዚአብሔር የተመሰገነ ይሁን እነዚህ አምስቱ በእግዚአብሔር ዙሪያ ያሉ በእግዚአብሔር ጸጋ ውስጥ ሆነን ልናከናውናቸው የሚገባ ልንዘክራቸው የሚገባ ልናስታውሳቸው ወይም ልንኖርባቸው የሚገባ የእግዚአብሔር ጸጋ ዘርፎች ናቸው በመጀመሪያ ወደ እግዚአብሔር ስንመለስ በዘጸአት ላይ አይተናል እኔ እግዚአብሔር ነኝ ከኔ በቀር ሌሎች አማልክት አይሁኑልህ በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ አትስገድላቸው አታምልካቸው በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢያት በልጆች ላይ የማመጣ ለሚወዱኝ ትእዛዝ ለሚጠብቁ እስከ 1000 ትውልድ ምህረትን የማደርግ እኔ እግዚአብሔር አምላክህ ነኝ አምልከኝ እግዚአብሔርን ስናስብ አምልኮን ነው የምናስበው እግዚአብሔር የሚመለክ አምላክ ነው ከሱ ሌላ አምላክ እንደሌለ አንደኛ አድርገን ማምለክ ማለት ምን ማለት ነው መዘመር ወይም መስገድ አይደለም አንደኛ ማድረግ ማለት ነው እግዚአብሔርን ከሁሉ በላይ አንደኛ ማድረግ ሐዋርያ ሥራ 10 ላይ አንድ ሰው ነበረ ቆርኔሌዎስ የሚባል መቶ አለቃ ይላል ከቤተሰቦቹ ጋር እግዚአብሔርን የሚያመልክ እንደገና እግዚአብሔርን የሚፈራ እንደገና ምጽዋት የሚያደርግ ለድሆች እንደገና የሚጸልይ ይላል አራት ኳሊቲዎች ቆርኔሌዎስ መልአኩ ልኮ እግዚአብሔር የጎበኘው እግዚአብሔርን ስላመለከ ነው በተለይ አምልኮ ማለት ከሁሉ በላይ እግዚአብሔርን ማድረግ ነው ማቴሪያል አለ ዛሬ በላይ አርገኝ የሚል የወለድናቸው ልጆች አሉ ትዳር ሊሆን ይችላል ሀብት ሊሆን ይችላል ዕውቀት ሊሆን ይችላል አገልግሎት ሊሆን ይችላል አንደኛ ሊሆኑ የሚፈልጉ
ኖ እግዚአብሔር አንደኛ ነው እግዚአብሔር አምላካችን ነው የማመልከው እግዚአብሔርን ነው ሌሎቹ ሁለተኛ ናቸው አይገቡም አልተባለም ነገር ግን ቅድሚያ አምልኮ ለእግዚአብሔር ነው አንደኝነት ለእግዚአብሔር ነው ወደ እግዚአብሔር መመለስ ሲባል እንግዲህ የሚመለክ አምላክን እንደ ክብሩ ማምለክ ማለት ነው እግዚአብሔር የተመሰገነ ይሁን እንደዚሁም ደግሞ ማክበር ነው ማምለክ ብቻ አይደለም ማክበር ነው በዚህ ቦታ ላይ ቁጥር 7 ላይ የእግዚአብሔር የአምላክን ስም በከንቱ አትጥራ እግዚአብሔርን ስም በከንቱ የሚጠራ ከበደል አነጻውምና ይላል የከበረ ነገር ወይም ወርቅ ወይም ገንዘብ በጣም ትልቅ ገንዘብ ዝም ብላችሁ ሜዳ ላይ አታጋልጡ ማለት በእኛ ላይ ከተቀመጠ እሰይ እኛ ጋር ካልመጣ ማንም ሊነካ አይችልም ዝም ብሎ በየኮሪደሩ ስር በየባንኮኒ ወርቅን አናስቀምጥም በደንብ ይቀመጣል ቁልፍ ይቆለፍበታል በየቦታው አይደረግም ምናልባት ገንዘብም ዝም ብሎ በየቦታው አይዝረከረክም ባንክ ቤት ይገባል ካዝና ውስጥ ይገባል እንደየመጠኑ እንደየ ብዛቱ ሳንቲሞች ከሆነ ግድ የለም የከበረ ነገር ልዩ ቦታ አለው የከበረ ቦታ አለው በየቦታው አይዝረከረክም እግዚአብሔር ቅድም እንዳልነው በጣም ሰፊ ነው የሚመለክ ብለናል እሺ የሚመለክ አምላክ በሉ ሁለተኛ ደግሞ የሚከበር አምላክ ነው እሺ የሚከበር አምላክ በሉ ምንድነው ማክበር ማለት እንትን ማለት ነው እንደ የሆነ መሽቆጥቆጥ ነው አይደለም እሱ ያለውን ማድረግ ማለት ነው ማክበር ማለት እግዚአብሔር ያለውን ስናረግ ያ እሱን ማክበር እሱን ደስ ማሰኘት እግዚአብሔርን ማክበር እኔ ወንድሜ ተስፉን እኮ ለወደው እችላለሁ አልጠላውም ግን ካላከበርኩትስ እሱ የሰጠኝን ነገር ሜዳ ላይ ከጣልኩስ መውደድና ማክበር ይለያያል ማክበር ለሰውየው ትልቅ ግምት መስጠት ነው ለወርቁ ለእንቁ ትልቅ ግምት እንደሰጠን ለገንዘብ ትልቅ ቦታ እንደሰጠን ድሮ ትክክለኛ ተማሪ ሆነን ኃይለ ሥላሴ ይሙቱ ካል ከባድ መሐላ ነው አንዳንድ ጊዜ እሳቸው እንዳይሞቱ ነው መሰለኝ ይሄ ነገር አልጋ አዎ እሺ ማል ኃይለ ሥላሴ ይሙቱ አንዳንድ ይሙቱ የሚለው ይኑቱ እንላለን ኑ ይኑቱ አላልክም ይሙቱ አላልክም ለንጉሱ በንጉሱ ይማል ነበር በእኛ ጊዜ እንግዲህ እናንተ አልደረሳችሁም ብዙዎቻችሁ አባቴ ይሙቱ ይባላል ከባድ እንትን ነው ጌታችን ኢየሱስ ክርስቶስ ፈጽሞ አትማሉ ብሏል መሐላ ራሱ ትክክል አይደለም መጀመሪያ ምክንያቱም ነገሮችን እውነት በሉ አዎ በሉ እንጂ አትማሉ ክርስቲያን አይምልም አለመማል ብቻ አይደለም ስምን በከንቱ አትጥሩ በየጊዜ አባቴ ሙቱ በቃ ይሄ የተለመደ ነገር ነው በተለይ እህቶች የሆነ ሰው ይወስዳሉ በቃ አጎታቸው ጥሩ ከሆነ ሸዋ ከሆነ የሸዋ ያለ ይባላል እቃ ተሰበር ሸዋ ፈረስ መጣ በቃ ካፋቸው ወይ እንግዲህ ምናልባት ባል ከሆነ በባል ልጅ ከሆነ በልጅ ይሄ በጣም ጥሩ ልማድ አይደለም ይሄ እንግዲህ በአሕዛብነት ከጌታ እምነት ውጪ የለመድናቸው ነገሮች ናቸው ልክ ወደ ክርስትና ሲመጣ በወዳኛው ቤታችን ማርያምን ብለን ሚካኤልን ተብሎ ምን ተብሎ እንደሚባል በኢየሱስ እየተማለ ነው ጌታን በጌታ አሁንም ጌታ በቃ ምንድነው ክርስትና መሆኑን በቃ ክርስትና መግለጫ ነው የኛ ክርስትና ስሙን በማጥራት የሚረጋገጥ ይመስለናል ግን ቃሉን እዚህ ጋር እያቀለለው አንዳንድ ጊዜ የቅርብ ሰዎች ወይም በቤተሰብም ቢሆን አለ የሆነ ነገር አረጋ ጌታን በል አልልም እላለሁ ብዙ ጊዜ በቃ ጌታን በል አሁን ህፃናት ሁሉ ለምደዋል ባልተፈታፋቸው ጌታን በይ በጌታ ይላል ህፃናት ሁሉ በእውነት ነው የምላችሁ የእግዚአብሔርን ስም በከንቱ አትጥራ እግዚአብሔር ያምላክን ስም በከንቱ አትጥራ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና በደል ካለብን እዛው በደሉ ይቀራል ዞር ብሎ አይም ዝም ብሎ ጌታ የሚለውን በቃ ለትክክለኛ ነገር ሲጠራ ነው የሚመጣ አሁን ልጆቻችሁ ስራ እየሰራችሁ አሁንም በቃ ጋሽ ተስፍዬ ብትል ልጅ አሁንም አትወድም እኮ በቃ
ወደ እግዚአብሔር እንመለስ ከተባለ ወደ መጀመሪያው እንመለስ ከተባለ እግዚአብሔር ይመለካል እግዚአብሔር ይከበራል ይሄን ደግሞ ብሉይና አዲስ ይያል ጸጋው ይያል ዛሬ ሾለክለክ ማለት ጀመረናል ብዙ ጊዜ ለራሳችን ሾላካ መስመሮች አሉ በእውነት ሾላካ ትውልድ የሚመቸንን ሌላው እናረግና በቃ ሰብከን ሲመቸን ሹልክ እንላለን የሰበክናትን ትተን አሁን እግዚአብሔር በአዲስ አበባ ብቻ አይደለም ኮሪደር ልማት እየመጣ ነው በቤተ ክርስቲያን ሾለክለክ የሚለው ኮርነር ሁሉ ድምስስ ያደርጋል በቃ የምትደበቂበትን ሁሉ ፍርስርስ ያደርጋል በፕላኑ በትክክሉ በኦሪጂናሉ በዋናው በመጀመሪያው በእውነት እሺ አልሾልክም በሉ በእውነት እግዚአብሔር ሾላካ ትውልድ ሰልችቶታል ከራሴ ጭምር ሰሾልካ ያለው ራሴ ምሰብኮን ነገር አንዳንዴ ያቀተኛል መፍትሄ ግን አለ ንስሐ ከገባን እግዚአብሔር ይምረናል ወደ እግዚአብሔር እንመለስ እናምልከው እንደሚገባ እናክብረው እንደሚገባ እንደ ቃሉ ከበደል እንደምንነጻ ሆነን እንደምንታከም ሆነን እግዚአብሔር ደስ እንደሚለው አንደኛ ጴጥሮስ ምዕራፍ 2 ላይ በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠ እና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ እሺ እናንተ ደግሞ የሚለው እንድገም ወንጌል ላይ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ መንፈሳዊ ቤት ለመሆን ተሰሩ ኮሪደር መጥቷል ተሰሩ የእግዚአብሔር መዝናኛ የእግዚአብሔር መደሰቻ ደግሞ ምን በክርስቶስ እግዚአብሔርን ደስ የሚያሰኝ መስዋዕት በማቅረብ ነው የሚለው ወደ እርሱ እየቀረባችሁ እናንተ ደግሞ ወደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ደስ የሚያሰኝ አምልኮ ታቀርቡ ዘንድ ጌታ ኢየሱስ በማለት ሳይሆን እግዚአብሔር ደስ የሚሰኝበት እግዚአብሔር ክቡር አምላክ ነው ቃሉ የከበረ ነው እውነቱ የከበረ ነው ወዴት ነው ምን ሾልኮ ከዚህ አረ ወዴት እንደደ እግዚአብሔር ወደ መጀመሪያ ተመለሱላ ወደ ፕላኑ መሐንዲሱ ወደ ሰራው የመንገዱ ፕላን ወደ መጣበት ይሄ ሕያው እግዚአብሔር ቃል ወደ አወጣው ፕላን ወደዛ ይመልሰናል ሄደናል እንደ ቡና ጠጥቆ በቃ ዝም ብሎ ወሬ ሆኗል የጌታን ስም በከንቱ መጥራት ብቻ አይደል ሌላ ነገሮችም አሉ እግዚአብሔር ይመልሰን እግዚአብሔርን ማክበር እግዚአብሔርን ማምለክ እንግዲህ ወደ እግዚአብሔር እንደዚህ እንመለሳለን ምናልባት አንዳንዶቹን ቶሎ ብዬ ልንገራችሁና ይሄ አንደኛው ክፍል ነው እግዚአብሔር ይመለካል እግዚአብሔር ይከበራል እግዚአብሔር ደግሞ ይገለገላል ያገልግለኝ ዘንድ ሕዝቤን ልቀቅ ብሏልና እንደሚገባ ልናገለግለው ደግሞ ጴጥሮስ እንደተናገረው መስዋዕት ምን ሰራ እግዚአብሔርን ደስ የሚያሰኝ አገልግሎት እንድናገለግል ካህናት እንድንሆን መንፈሳዊ ቤት ለመሆን እንሰራለን ይኸው እሁድ ማክሰኞ ሐሙስ በሪቨር ኦፍ ላይፍ ኢንተርናሽናል ቤተክርስቲያን እግዚአብሔር እየሰራን ነው ደስ ይላችኋል በዚህ እልል እንላለን ለዚህ አይነት ቃል እልል እንበል ጌታ ይባርካችሁ እግዚአብሔር ይባርካችሁ ለነገሩ እግዚአብሔር በቤተ ክርስቲያናችን ለእግዚአብሔር ቃል ቦታ በመስጠት ጌታ ረድቶናል እነዚህ እግዚአብሔር የሆኑት ደግሞ ቀደም እንግዲህ ባጭሩ ነው ስለ እግዚአብሔር ያልኩት ወደ እግዚአብሔር ድምጽ እንድንመለስ ዘፍጥረት 3:10 ላይ ወንጌላዊ ቢያነብልን ራእይ 3:20 ደግሞ እንዲሁ እኔ ሐሳቡን ገልጣለሁ እነርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክ ድምጽ ከገነት ውስጥ ሲመላለስ ሰሙ አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው እርሱም አለ በገነት ድምጽን ሰማው ራቁቴን ስለሆንኩ ፈራው ተሸሸኩም አለ ራእይ 3:10 ደግሞ በደጅ ቆሜ አንኳኳለሁ
ማንም ድምጼን ቢሰማ ወደ እርሱ ገባለሁ እራት አብረን እንበላለን ይላል። ዛሬ ወደ እግዚአብሔር ድምጽ መመለስ አለብን ነው። አንዱ የእግዚአብሔር ክብር የእግዚአብሔር ዘርፍ ድምጹን መስማት ነው። ወደ እግዚአብሔር መመለስ ብቻ አይደለም፣ ወደ ድምጹን መስማት መመለስ። ሌላው ተከታይ ደግሞ ሪስቶሬሽን ነው፣ ልማት ነው፣ ተሐድሶ ነው። ያዳምና የሆነ ነገር ታውቃላችሁ እንዴት ጠላት እንደ አሳታቸው ከእግዚአብሔር ጸጋ ከእግዚአብሔር መልካም ነገር ከገነት እንዴት እንደወጡ ከገነት ወጥተው እርቃን መሆናቸውን ካወቁ በኋላ በጫካ ተሸሽገው የእግዚአብሔር ድምጽ በገነት ተሰማ ይላል። ድምጹን ሰምቶ ተሸሸጉ። እግዚአብሔርም አዳም ወዴት ነህ አለው። እርግጠኛ ነኝ ድሮ ወዴት ነህ አይለው፣ ምክንያቱም በጸጋ ኦሬዲ በመንፈስ ከእግዚአብሔር ጋር ናቸው። የትም ቢሆኑ በመንፈስ ኮኔክሽን አለ ከእግዚአብሔር ጋር። ቢለያዩ እንኳን አይለያዩም፣ መለኮታዊ ኮኔክሽን አለ። በገነት ውስጥ የመጀመሪያው ሰው ሙሉ ነበረ፣ ፍጹም ነበረ፣ ደስተኛ ነበረ፣ ከእግዚአብሔር ጋር ህብረት ያለው ሆነ። በምዕራፍ 3 ላይ ነው የተበላሸው። እባብ መጥቶ ነገሩን ባበላሸ ጊዜ በዚያን ጊዜ ተሰደው ተሸሽጎ ሳለ የእግዚአብሔር ድምጽ መጣ። እግዚአብሔር ደግ ነው፣ ሁሉ ጊዜ ድምጹን ይልካል። ዛሬ እኛን አዳም ልጆችን በክርስቶስ በኩል ይጠራናል። ልጆቼ ወዴት ናችሁ? ተመለሱ ወደኔ፣ ራቅ ብላችኋል፣ ለዓለማችሁ ፈልጋለሁ፣ ላስተካክላችሁ ፈልጋለሁ፣ ወዴት ናችሁ ይላል ድምጹ። አዳም ወዴት ነህ ሲል ተሸሽጊያለሁ፣ ድምጽን ሰምቼ ተሸሽጊያለሁ አለ። የእግዚአብሔርን ድምጽ ተለማመደ፣ የእግዚአብሔርን ድምጽ አወቀ። ራቁት መሆንን ማን ነገረ? አትብላ ካልኩ ዛፍ በላህ ወይ አለ። ይሄን ክፍል ለማስተማር ሰፊ ስለሆነ በዚሁ አንቀርም፣ እንዲሁ ነካ አድርገን እናልፋለን። ከዛ በኋላ እግዚአብሔር ብይኑን ቀጠለ፣ እግዚአብሔር ሐሳቡን ቀጠለ። እግዚአብሔር ድምጹን ይልካል። በሎዶቅያ ቤተክርስቲያንም ራእይ 3:20 ላይ ሁሉ ጊዜ የምንሰማው ጥቅስ ነው። በደጅ ቆሜ አንኳኳለሁ። ለብዙዎቹ አብያተ ክርስቲያናት ሌላ ነበረ። በሰባተኛው ሎዶቅያ ቤተክርስቲያን ግን የዚህ ዘመን የቤተክርስቲያን መልክ ነው የሚባለው። በደጅ ቆሜ አንኳኳለሁ። በር ዘግታ አላስገባ ያለች ቤተክርስቲያን፣ ሁሉ አለኝ ያለች ቤተክርስቲያን፣ ሀብታም ነኝ ያለች ቤተክርስቲያን፣ አመልካለሁ፣ ሁሉ ነገር መልካም ነው፣ ዜማውም ስብከቱም ሁሉ አለኝ ያለች ቤተክርስቲያን አንድ ነገር ይጎላታል። እሱም ጌታ ይጎላታል። ጌታን አውጥታለች። ስለዚህ እሱ ደግሞ እያንኳኳ ድምጽ ያሰማል። በደጅ ቆሜ አንኳኳለሁ፣ ድምጼን የሚሰማ ማንም በሩን ቢከፍት ወደሱ ገባለሁ፣ እራት እበላለሁ። ቁርስ የት እንደተበላ ይታወቅ፣ ምሳ የት እንደተበላ ይታወቅ። አሁን ለእራት ለመጨረሻ ይለምናል እግዚአብሔር። መንፈስ ቅዱስ በአዲስ ኪዳን ቋንቋ መንፈስ ቅዱስ ይለምናል። የሎዶቅያን ቤተክርስቲያን ያለኔ አይሆንልሽም፣ ቀኑ ደርሷል፣ እራት ያስፈልግሻል፣ በጠኔ በጾም ተጎርተሻል፣ ዋናው ምግብ ጥለሻል፣ እኔ ህይወትሽ ነኝ፣ ልግባ ልቀልብሽ፣ ማንም ድምጼን ቢሰማ በሩን ይክፈትልኝ። የእግዚአብሔር ድምጽ ያስፈልገናል ወገኖቼ። ብዙ ድምጾች እኮ አሉ፣ ግን የእግዚአብሔር ድምጽ የተለየ ነው። የፈውስ ድምጽ፣ የሚመልስ ድምጽ፣ እራት የሚያበላ ድምጽ፣ ለዘላለም ህይወት የሚያበቃ። ብዙ ጫጫታዎች ሁሉ ድምጽ አይደሉም፣ የእግዚአብሔር ድምጽ ግን ይለያል። ዛሬ የእግዚአብሔር ድምጽ መጥቶላል ተባባሉልኝ እስቲ። ወደዚህ ወደ እግዚአብሔር ድምጹን ለይተን መስማት አለብን። እግዚአብሔር ወደሱ ብቻ አይደለም የምንመለሰው፣ ወደ እግዚአብሔር ከተመለስን ድምጹን መለማመድ አለብን። ብዙ አይነት ድምጾች ስላሉ ወደ እግዚአብሔር ድምጽ፣ ወደ እግዚአብሔር መንፈስ። ሌላው ወደ እግዚአብሔር ቃል ነው። ትንሽ እዚህ ጋር ነው የምንነጋገረው። ምናልባት በጣም ሰፋ ስለሚል ምናልባት የመጨረሻ ሳምንታችን መጪ ሳምንት ነው። ወደ እግዚአብሔር ቃል ሰፋ የሚለው ሐሳብ ከመምጣታችን በፊት ወደ እግዚአብሔር እጅ ነው ደግሞ አምስተኛ መመለስ ያለብን፣ ወደ እግዚአብሔር ቃል፣ ከዛ ወደ እግዚአብሔር እጅ። ዮሐንስ 1:1 ላይ ይሄንን ክፍል አነባለሁ በመጀመሪያ። ወንጌላዊ አንብብልን። ዮሐንስ 1:1 ላይ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣
ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም። ጌታ ይባረክ። የእግዚአብሔር ቃል መጀመሪያ የነበረ በእግዚአብሔር ዘንድ የነበረ እንደገና ደግሞ ራሱ እግዚአብሔር የሆነ ወደዚህ ወደ እግዚአብሔር ቃል እንድንመለስ ደግሞ ይሄ የእግዚአብሔር ከሆኑት ከእግዚአብሔር ድምጽ ከእግዚአብሔር መንፈስ ከእግዚአብሔር ፍርሃት የእግዚአብሔርም ቃል ከእግዚአብሔር አፍ የሚወጣው ቃል ትልቁ ልንመለስበት የሚገባ ነው። ከዛ በኋላ ወደ እግዚአብሔር እጅ ይላል ቃል ስለምንመለስበት። እንግዲህ ወደ እግዚአብሔር ቃል መምጣት ወደ መባረክ መምጣት ነው። ቅድም ወደ እግዚአብሔር ድምጽ መምጣት እግዚአብሔርን ወደ ማወቅ መምጣት ነው። ወደ እግዚአብሔር መንፈስ መምጣት እግዚአብሔርን መመራት ነው። ወደ እግዚአብሔር ፍርሃት መምጣት መታዘዝ ነው። ወደ እግዚአብሔር ቃል መምጣት ደግሞ መባረክ ነው። ወደ እግዚአብሔር እጅ ደግሞ መምጣት ነፃ መውጣት ነው። ባለፈው ማክሰኞ በዚህ ቦታ ትልቅ ትምህርት ነው የተሰጠውና ኢሳይያስ 1:25 እጄን ባንቺ ላይ አመጣለሁ፣ ዝገትሽንም በጣም አነጻለሁ፣ ቆርቆሮሽንም አወጣለሁ፣ ፈራጆችሽ እንደቀድሞ አማካሪዎችሽም እንደመጀመሪያ ጊዜ መልሼ አስነሳለሁ። በቃ ድገምልኝ እስቲ። እጄን ባንቺ ላይ አመጣለሁ፣ ዝገትሽንም በጣም አነጻለሁ፣ ቆርቆሮሽንም አወጣለሁ። እጄ ይመጣል ይላል። ለኢየሩሳሌም እኮ የእግዚአብሔር እጅ ስትመጣ ዝገት ይወገዳል፣ ቆርቆሮ ይወገዳል፣ ያነጻል ማለት ነው። ደግሞ የእግዚአብሔር እጅ እኛን ለማንጻት ብቻ አይደለም። ዘጸአት ምዕራፍ 3 ቁጥር 20 ላይ ከ19 ልጀምር። በጌታ በኢየሱስ ስም ነገር ግን በጽኑ እጅ ካልሆነ በቀር ትሄዱ ዘንድ የግብጽ ንጉስ እንደማይፈቅድላችሁ እኔ አውቃለሁ። እኔም እጄን እዘረጋለሁ፣ በማደርግባቸው ተአምራቴ ሁሉ ግብጽን እመታለሁ፣ ከዛ በኋላ ይለቃችኋል። ስትሄዱ ደግሞ ባዶ አትሄዱም። የእግዚአብሔር እጅ ስትመጣ እኛን ማስተካከል ብቻ አይደለም። የእግዚአብሔር እጅ ስትመጣ ጠላታችንም ትመታለች። ወደ እግዚአብሔር ቃል ከመጣም በኋላ የእግዚአብሔር እጅ ትገለጣለች። ዛሬ እግዚአብሔር እጅ በዚህ ጉባኤ ላይ ይገለጣል። ጌታ የተመሰገነ ይሁን። ኢሳይያስ 1 እግዚአብሔር እጁን ሲልክ ወዳጆቹን ቤተክርስቲያንን አማኞችን ያጸዳል። ቆርቆሮ የሆነ ነገር የሚንጫጫ ነገር ዝገት ያለበት ነገር ቅድም እንዳልነው የሻገተ ነገር በኮሪደር ልማት እንደተለወጠ እንዳልነው ምሳሌው ስለሚገባን ነው ይሄንን መደጋግመው። በህይወታችንም ታድሶ ያደርጋል። የቆየ የከረመ የዘገየ ነገር ከኛ ጋር እጁ ታጸዳለች። አርቲፊሻል የሆነውን ነገር ዋና ኦሪጂናሉን የለቀቀውን ከኛ ላይ ያስለቀቃል። እሱም ብቻ አይደለም ጠላታችንንም ፈርዖንንም ይመታል። ፈርዖን በቀላሉ አይለቃችሁም፣ እጄን ግን እዘረጋለሁ። ማክሰኞ እዚህ የነበራችሁ የሚገርም ቃል ነው በአንድ እግዚአብሔር ሰው የተላከውና ከዚህ ጋር የሚሄድ ስለሆነ ወስጄዋለሁ። እስቲ እነዚህ 5 ነገሮችን ቶሎ ቶሎ ነው ያልኳቸው። ከዛ በኋላ ዮሐንስ 1 ላይ ትንሽ እንመለሳለን። ጌታ ይባረክ። እስቲ ወደ እግዚአብሔር ድምጽ ተመልሻለሁ በሉ። እግዚአብሔርን ማወቅ ሆኖልኛል። ወደ እግዚአብሔር መንፈስ ተመልሻለሁ። በእግዚአብሔር መመራት ሆኖልኛል። ወደ እግዚአብሔር ፍርሃት ተመልሻለሁ። መታዘዝ ሆኖልኛል። ወደ እግዚአብሔር ቃል ተመልሻለሁ። መባረክ ሆኖልኛል። ወደ እግዚአብሔር እጅ መጥቻለሁ። ነፃ መውጣት ሆኖልኛል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር የሆኑ ነገሮች እንደው ለኔ የታየኝ ነው። ብዙ ነገር አለ፣ ጥበብ፣ ዕውቀት፣ ብዙ የእግዚአብሔር የሆኑ ብዙ ነገሮች አሉ። ግን እነዚህ ቶሎ የታዩኝና ዋና የሆኑ ቀዳሚ ነገሮች ናቸው። እነዚህን ስናስቀድም፣ ድምጹን ስናስቀድም፣ መንፈሱን ስናስቀድም፣ ፈሪሃ እግዚአብሔር ስናስቀድም፣ ቃሉን ስናስቀድም፣ የእግዚአብሔርን እጅና ታምራት ይስራ፣ የኔ እጅ ይቅር፣ እግዚአብሔር ይቀጥል ስንል እግዚአብሔር በደንብ መስራት ይጀምራል፣ ያወርሰናል። 2018 እንወርሳለን፣ አይቀሬን እንወርሳለን። ይሄው ጀሞን መዞር ጀምረና እግዚአብሔር ሪቫይቫሉን ይሰጠናል።
ግንኛ ወደ እግዚአብሔር ተመልሰን አምላክ እንደሆነ በአምላክነቱ እሱን አምልከን አንደኛ አድርገን ክቡር እንደሆነ ክቡርነቱን አክብረን በየሰፈሩ በየመኑ እንደ ማስቲካ ሳናረገው እግዚአብሔርን በእውነት አክብረን ጌታም እኮ ብሏል ኢየሱስ ጌታ ነው አሜን ይሄንን አድርገን እግዚአብሔርና የእግዚአብሔር የሆነውን ስናስቀድም ወደዚህ ስንመለስ በታላቅ ኃይል ይሰራል ሲወደ ዮሐንስ 1 ላይ ስንመለስ በመጀመሪያው ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ ሁሉ በእርሱ ሆነ ከሆነም አንዳች እንኳን ያለ እርሱ አልሆነም በእርሱ ሕይወት ነበረች ሕይወትም የሰው ብርሃን ነበረች ይላል ይሄ ቃል መጀመሪያ ነበር ነው የሚለው ከዛስ ከእግዚአብሔር ጋር ነበር ነው የሚለው ሶስተኛስ ራሱ እግዚአብሔር ነው የሚለው አራተኛስ ሁሉ በሱ ተፈጠረ ነው የሚለው ፈጣሪ ነው ከዛ ደግሞ ሕይወት ሆኖ እየተገለጠ ነው ይሄ ቃል ሕይወት እሱ ውስጥ አለ ከዛስ የሰው ብርሃን እሱ ውስጥ አለ ስድስተኛ እነዚህ ስድስት መገለጦች በጣም በአንዱ ቃል በሚለው እዚህ ጋር እንግዲህ የእግዚአብሔር ቃል የሚል አይደለም ሲነበብ በመጀመሪያ ቃል ነበር ነው ቅድም የእግዚአብሔር ብለን ነው ከእግዚአብሔር አፍ የሚወጣውን ነው ነገር ግን አሁን ራሱ ቃል የሆነው ብቻው ቃል የእግዚአብሔር ቃል ከእግዚአብሔር አፍ በመውጣት አለ ቃል ራሱ ቃል ሆኖ ብቻውን አለ ቃል እንደገና ደግሞ ፈጣሪ ሆኖ አለ ቃል እንደገና ደግሞ ለሰው ብርሃን ሆኖ አለ ቃል እንደገና ሕይወት ከሱ ውስጥ ነው የሚወጣው ምንጭ ነው የሚገርም ነውና ይሄ በተለይ ወደዚህ ቃል እንድንመለስ በቃ ይሄ መሰረታዊ ሆኖ መጀመሪያ የነበረ ፍጥረት ሳይፈጠር እሱ ብቻ አይደል ከእግዚአብሔር ጋር የነበረ እግዚአብሔርም ጋር ልዩነት አለው እኮ ግን ከእግዚአብሔር ጋር ነበረ ማለት ትንሽ ልዩነት አለው ማለት ነው እግዚአብሔር አብ እግዚአብሔር ወልድ ልዩነት አለው የሥላሴ ትምህርት አሁን አላስተምርም ደህንነት ላይ ጨርሰናል ከእግዚአብሔር ጋር መሆኑ ብቻ አይደለም ራሱ ብቻውንም ደግሞ እግዚአብሔር ነው እኔን ያየ ማንን አይቷል ብሏል ጌታ ኢየሱስ አብን አይቷል እንደገና ሁሉ ደግሞ በሱ ነው የተፈጠረው ከእግዚአብሔር አፍ የወጣው ይሁን ሲል እኮ ሁሉ በኢየሱስ ነው የተፈጠረው በቃል ነው የተፈጠረው ነገና ይሄ ቃል ደግሞ ለሰው ብርሃን ነው ልክ ቃሉ ወደኛ ሲመጣ ሁሉ ነገር ይበራልናል ሁሉ ነገር ይገለጥልናል የእግዚአብሔር ቃል ቃል ራሱ ወልድ ሲደመር አንድ ላይ ኢየሱስ ኢየሱስ በሉ ትንሽ ሐሳቡን ለማግኘት ሄጄ ነበርና ዮሐንስ ሲጽፍ በሚመች አይነት ነው በዛ ዘመን በጣም በጥበብና በባህል የተወደደው ማን ነው ግሪክ ነው የግሪክ በባህል በዛ ኢየሱስ በመድር በነበረ ዘመን ትልቁ ጥበብ ትልቁ ባህል ትልቁ ፍልስፍና ግሪኮች ጋር ነው የነበረው እና አብዛኛው አህዛብ የግሪኮች ተከታይ ነው እስራኤሎች ደግሞ ወይም አይሁዶች እምነታቸው ካልገታ በስተቀር አንደኛ የሚያደርጉት በጥበብ ግሪኮችን አገዛዙ በሮም ነው የሮም መንግስትና የሮም ደግሞ ስርዓት ገዢ ስርዓት ነው ፖለቲካውን ሮም ይዟል ሃይማኖቱን ደግሞ ዕብራይስጦች ይዘዋል ዕብራውያን ናቸው እነዚህ ሶስቱ ነገሮች በጣም አስፈላጊ በዛን ዘመን አስፈላጊ ነገሮች ናቸው የሰዎችን ልብ ለመሳብ ዮሐንስ ግሪኮችንም እንደገናስ ዕብራውያንንም ስቦ ነው ቃልን የገለጠው ግሪኮች ምን ይላሉ ቃል ማለት የሐሳብ መግለጫ ነው ቃል ማለት አሁን የሰማነው ነገርና የሚነገር ነው እንደገናስ ወደፊትም ደግሞ አእምሮ ውስጥ የተቀመጠ ወደፊትም የሚነገርና ወደፊትም የሚሰማ ነው ቃል በፍጥረት ዓለም ውስጥ ፍጥረትን በሙሉ የሚያንቀሳቅስ ስውር ኃይል ነው የሆነ ሲስተም ነው ብለው ነው ግሪኮች የሚያምኑት ፓወር ነው ፈላስፎቻቸው ቃል ካሉ ሐሳብ ካሉ በጣም በዛ ላይ ፍልስፍና በግሪኮች ነው የመጣው ነው ይባላል ቃል ከባድ ነገር አለው በግሪኮች ለምሳሌ ምን ማለት ነው ከቆቃ የኛ መብራት የሚመጣ ከቆቃ ነው እንግዲህ ከአባይ እስኪመጣ ድረስ ወደፊት አይደል ከቆቃ ሃይድሮ ኤሌክትሪክ ፓወሩ መጥቶ ከዛ ወደ ትልልቅ ወፍራም አራት እግር ወዳላቸው ፖሎች መጥቶ
ከዛ ተከፋፍሎ ወደ ቀጫጭን ፖሎች መጥቶ ከዛ ተሰልፎ ወደኛ ቤት መጥቶ ከዛ ከፖሉ ላይ ደግሞ በሁለት ገመድ ወደ ቤታችን ወይም ወደ ሪቨራውን ገብቶ ከዛ ከቆቃ እስከዚህ እስከ ሪቨር ኦፍ ላይፍ ቤት ወይም ደግሞ ግንብ ያለው ሲስተሙን አያችሁ ስውር ነው ግን ኃይል አለው ሲስተሙ ከባድ ነው እዚህ ቤት ውስጥ ከገባ ደግሞ ምን ይሰራል ይሄው ድምጽ ይሰማል ቻርጅ አለ እንደገና የተለያየ ሞባይላችሁን ቻርጅ የምታረጉበት በጣም ቤት ከሆነ ደግሞ ምድጃው አለ ምኑ አለ አንድ ጊዜ ቤት ውስጥ ያለውን ኤሌክትሪክ እንትን ወደ 200 ቆጠርኩ 200 በላይ ሊሆን ይችላል ማድረግ የሚችሉ አንዱ ገመድ ወደ ቤት ከገባ ስርጭቱ ከባድ ነው ግሪኮች ቃልን እንደዚህ ነው በቃ ፓወርፉል ነው በፍጥረት ዓለም መካከል እግዚአብሔር የሚለውን የራሳቸው ስለማምኑ የራሳቸው ጣዖታት አላቸው የፀሐይ አምላክ ምናምን ይላሉ ግን ሐሳብ ራሱ እንደ ጣዖት ይቆጥራሉና ሰፊ ነው ሎጎስ ይባላል ያ ነገር ሎጎስ በሉስቲ ዮሐንስ የወሰደው ይሄንን ሎጎስ ነው የወሰደው ቃል ብሎ የወሰደው ግሪኮች በጣም እንዲቀበሉ ሎጎስ ብሎ ነው የወሰደው ለዕብራውያን ደግሞ እግዚአብሔር ነው ቃል የሚለው እግዚአብሔር ነው ለምን ሁሉን የፈጠረ ብሎ ሲል ግሪኮችን ለመንካት ነው ቀድሞ የነበረ ሲል ሐሳብ ድሮም ነበር ወደፊትም ይኖራል ምናልባት በጣም ረቀቅ እንዳይል ባጭሩ ምንድነው ቃል ሰፊ እንደሆነ ቃል ሁሉን ፈጣሪ እንደሆነ ቃል ኃይል እንዳለው ቃል ሕይወት እንዳለው መዝሙር 36 ቁጥር 9 ቶሎ አንብብልኝና ስለዚህ ስለ ቃል ትንሽ ካልን በኋላ ይሄ መጀመሪያ የነበረ ከእግዚአብሔር ጋር የነበረ ይሄ ደግሞ ራሱ እግዚአብሔር የሆነ ይሄ ሁሉን የፈጠረ ይሄ ሕይወት የሚሰጥ ይሄ ብርሃን የሆነ እዛ ጋር መዝሙር 36:9 ከ7 ጀመር አቤቱ ምሕረትን እንዴት አበዛ የሰው ልጆች በክንፎች ጥላ ይታመናሉ ከቤት ጠል ይጠጣሉ ከተድላም ፈሳሽ ታጠጣቸዋለህ የሕይወት ምንጭ ካንተ ዘንድ ነውና የሕይወት ምንጭ ካንተ ዘንድ ነውና በብርሃን ብርሃንን እናያለን በብርሃን ብርሃንን እናያለን ምሕረትን የሚያውቁ ሁሉ ጽድቅን ልባቸውን በቀና ላይ ዘርጋ ደጋሞስ በተለይ 9 የሕይወት ምንጭ ካንተ ዘንድ ነው በብርሃን ብርሃንን እናያለን እግዚአብሔር የሕይወት ምንጭ ነው ጌታ ኢየሱስ ክርስቶስ ቃል ነው ብለናል ዮሐንስ 8:12 ምንድነው የሚለው እኔ የዓለም ብርሃን ነኝ አይደል በእኔ የሚኖር ሕይወት ይበዛለታል ይሆንለታል እኔ ወደ ዓለም የመጣው የሚያበራ የዓለም ብርሃን ነኝ በእኔ ደግሞ ያለ የሕይወት ብርሃን ይሆንለታል በብርሃን ብርሃንን እናያለን ይሄ ቃል በጣም ፓወርፉል ነው ወደዚህ ቃል ስንመጣ ኃይልን እናገኛለን ሕይወትን እናገኛለን ብርሃንን እናገኛለን ብዙ ነገር ይገባናል እግዚአብሔር የተመሰገነ ይሁን በኢየሱስ ስም ብቻ ብለን ክርስቲያን ነኝ ብቻ አይደለም ወደዚህ ኃያል ሲስተማቲክ ወደሆነ ቀድሞ የነበረ ሁሉን ፍጥረት ዓለም እኛንም የፈጠረ በእኛም ውስጥ ብዙ ነገር የሚገልጥ ይሄ በእውነት ብዙ ነገር ገልጬ አልጨረስኩም ለዛሬ ጊዜውን ለመቆጠብ ግን የእግዚአብሔር ቃል አንድ ላይ ይሄ ሎጎስ የሆነው ፈጣሪ የሆነው ወደኛ ሲመጣ ደግሞ ሬማ ነው የሚሆነው ሬማ ማለት ምንድነው ለምሳሌ ያንን 38 ዓመት አልጋ ላይ የተኛውን ሽባ ሰው ጌታ ምን አለ ተነስ አልጋህን ተሸክመ ሂድ ብሎ ቃል ተናገረ አይደል ወዲያውኑ አልጋ ይሄ ሬማ ነው የተገለጠ ቃል ራሱ ኃያል ነው ነገር ግን በሬማ ሲገለጥ በትእዛዝ ሲገለጥ ደግሞ ወዲያውኑ ይሰራል አንድ ሰው ወደ 17 ዓመት አልጋ ላይ ነበር ይሄንን ክፍል ሲያነብ ወጣት ሆኖ ነው አልጋ ላይ የነበረው 17 ዓመት ካንገቱ በታች ሽባ ነው አይሰራም ከዛ በኋላ አያቱ ግን ጌታን አስቀበሉትና ስለ ጌታ በቃ አንድ ቀን ትድናል ብለው ወንጌልን ይሰብኩ ስለነበረ ዝም ብሎ ወንጌልን ከዮሐንስ መጀመሪያ ጀምሮ ያነበበ ዮሐንስ 5 ጋር ሲደርስ 38 ዓመት አልጋ ላይ የነበረው ሰው አነበበ ከዛ በኋላስ ተነሳ አልጋን ተሸክመ ሄድ የሚል ከዛ ሰው አየ ጌታ ሆይ እውነት ይሄንን ሰው ካልጋ ላይ 38 ዓመት የቆየውን ካነሳ 17 ዓመት የቆየሁት ደግሞ እኔ ልታነሳኝ ትችላለህ እኔ አምናለሁ ድምጽ መጣለት እዛው ተኝቶ ብታምን አሁን ነው ማደርገው አለ እሺ አምናለሁ ተነስ አለው ድምጽ የሚገርም ነው የምሳ ሰዓት ነው ዳይኒንግ ሩም ናቸው ቤተሰቦቹ አያቱና ወንድሞቹ እዛ ምሳ እየበሉ ነው
ካልጋ ላይ ተነስቶ ከአንገት በታች ሽባ የሆነው ልጅ ቀቀቅ ብሎ እጁም እግሩም ተስተካከለና እየተራመደ ልብሱን አስተካክሎ ወደ ምግብ ቤት ሲሄድ አያቱ ጠረጴዛ ስር ፌንት ሆነው ወደቁ። ልጆች በመስኮት ዘለው ሄዱ። ቤቱ ትርምስ ሆነ። ምክንያቱም ይሄ ጎስት ነው ምንድነው እሱን የሚመስል ብለው ሊሆን የማይችል ነው። 17 ዓመት አልጋ ላይ የነበረ ሬማ ተገለጠ። የእግዚአብሔር ክብር ተገለጠ። ቃሉ ሕይወት ዘራበት። ያ ሰው አገልጋይ ሆነ መጨረሻ ላይ። ቃል ሁሉን የሚያስችል ወደሱ ይመልሰን ጌታ አሜን። አሁን ትንቢት ጥሩ ነው፣ ጸጋ ስጦታ ጥሩ ነው፣ አንዳንድ ጊዜ ህልሞችም ጥሩ ናቸው። እነዚህ ግን ቀዳሚ አይደሉም፣ መጀመሪያ ቃል ነው። ዘንድሮ 2018 የሆነ ቃርሚያ ከመፈለጋችን በፊት ስንዴ ማሳ ላይ እንምጣ የእግዚአብሔር ቃል ጋር። ቃሉ በእኛ ህይወት ሎጎስና ሬማ ሆኖ ይገለጣል። ሎጎስ በእውቀት እናገኛለን ቃል ማን እንደሆነ እያነበብን እየተማርን ቃሉን ስንሞላ እውቀቱ ይሞላናል። ጌታ እያስታጠቀን እኮ ነው። እኔ ታጠቅ አንተም አስታጥቅ ነው ያለኝ። ቃልን በማወቅና ቃልን በማወጅ የእግዚአብሔርን ቃል በመረዳት በማመን ፈውስና ደግሞ በረከት ይመጣል። ቅድም ብለናል ወደ ቃሉ ስንመለስ ወደ በረከት እንመለሳለን ብለናል። ዛሬ ወደ ቃሉ እንመለስ። እግዚአብሔር እጅ ከዛ በኋላ ትመጣለች። አሁን ይሄ 17 ዓመት የነበረው እኮ የእግዚአብሔር እጅ ነች ያገኘችው። ቃሉ ሲመጣ የእግዚአብሔር እጅ ቆሻሻን ካነጻ በኋላ በሽታን የሚመታ ፈርዖንን የሚመታ ይሄ ያገኘናል።